አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው ቤተሰብ? አለን አልሐምዱሊላህ ሰላም ነው። አያችሁት እንዴት እንደሚያምር። መቼም ሁላችሁም ትናፍቁታላችሁ እርግጠኛ ነኝ፣ ሙስሊም የሆነች ወገኖቼ ማለት ነው። እና ክርስቲያን ወገኖቼ ሰላም ብያለሁ። እና እንዴት እንደሚያምር ይውት። እንዴት ማሻላ ማሻላ ነው የሚያስብለው። ተመልከቱ እንዴት እንደሚያምር። እስቲ ይሄ መስጂድ ምን ገምቱ እስቲ ምን መስጂድ ይመስላችኋልና ገምቱ። እንግዲህ እኛ አላህ ወፍቆን ሄደናል አልሐምዱሊላህ። እስኪ እናንተ ምን መስጂድ ይመስላችኋል? ገምቱ። እኔ ከምሬ ነው አልወጣም ብዬ ነበር እና እንጃ ብቻ አላውቅም። ደስታዬ አልሐምዱሊላህ ነው የሚባለው። እና ሁላችሁም አላህ ይወፍቃችሁ ነው የምለው። ይሄን ቦታ እንድትዘይሩ አላህ ሱብሃነ ወተዓላ ይወፍቃችሁ እላለሁና በጣም ነው የሚያምረው ማለት ነው። በአመት አንዴማ መሄድ አለባችሁ፣ ግዴታ ነው። በቃ እንዴት ብዬ ቃላት እኮ አጠረኝ። የአላህ እንዴት ደስ እንደሚል ሱብሃንአላህ። ብቻ ጅማ ማለት ነው። ኧረ በአመት ሁለቴም ሶስቴም ብትሄዱ ያአላህ ብቻ በቃ ቃላት እኮ ስላጠረኝ ነው በቃ ዝም ያልኩት ማለት ነው። ዝም ታውቃላችሁ፣ ዝምታ በጣም ነው የሚያምረው። ብቻ አልሐምዱሊላህ እኔ በጣም ነው ደስ ያለኝ። በቃ ደስታዬን መግለጽ አልቻልኩም። በጣም ደስ ብሎኝ ማለት ነው። ሱብሃንአላህ። እናንተንም አላህ ሱብሃነ ወተዓላ ይወፍቃችሁ ሙስሊም የሆኑ ወገኖቼ ማለት ነው። እና አላህ ሱብሃነ ወተዓላ ይሄን ቦታ ይወፍቃችሁ እላለሁ። አሚን በሉ እንጂ አሚን በሉ። ይመልሽ። አያችሁ እዚህ ጋር ደግሞ ድመት አግኝቼ እየጠራዋት ነውና የአላህ ገፈተረቻት እኮ አያችሁ። ማሻላ ማሻላ ተባረከላ። ለዚህ እኮ ነው እምነት በሰዎች አይለካም ነው። ሰዎች ግን በእምነት ይለካሉ ማለት ነው። እና ለዚህ ነው ብዙ ጊዜ የምለው እስልምና በሰዎች አይለካም፣ ሰዎች ግን በእስልምና ይለካሉ ማለት ነው። ተመልከቱልኝ እንግዲህ የአላህ አላህ ሁላችንም በጀነት ይሰብስበን። እንዴት ደስ እንደሚል ማለት ነው። ብዙ ጊዜ አንዳንዳቻችን